ከሰሞኑ ዩናይትድ ስቴትስ ከኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው የሚሉ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። ይህ መረጃ መሰራጨት የጀመረው የፕሬዝዳንት ትራምፕ ከፍተኛ አማካሪ ከሰሞኑ በግብፅ ያደረጉትን ጉብኝት ተከትሎ ነው። ሆኖም አሜሪካ አንድ የአፍሪካ ቀንድ አገርን በተመለከተ ከኤርትራ ጋር ድርድር እያደረገች ነው መባሉን አማካሪው በይፋ አስተባብለዋል። በሚስጥር ስምምነት ለመድረስም አልተሞከረም ብለዋል። ለመሆኑ ጉዳዩ ለምን መነጋገሪያ ሆነ? የአሜሪካ ማስተባበያስ ምንን ያመለክታል? የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቡሎስ ከ2 ሳምንት በፊት ወደ ካይሮ አቅንተው ነበር። በቆይታቸውም ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብፅ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት አድርገዋል። የአሜሪካው ከፍተኛ ዲፕሎማት ቡሎስ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብፅ የውጭ ጉዳይ ሚኒስትር ባደር አብዲላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲ ሳላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸውን ገልጸዋል። በተመሳሳይ ወቅት የግብፅና የኤርትራ የውጭ ጉዳይ ሚኒስቴሮች ካይሮ ውስጥ ተገናኝተዋል። በዚህም የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳችው የባህር በር የማግኘት ጥያቄ አንጻር አቋማቸውን አሳውቀዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት የምትወዛገበው ግብፅ፣ የኢትዮጵያ የወደብ ጥያቄ ስጋት የፈጠረባት ኤርትራና ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከደረሰች በኋላ ውዝግብ ውስጥ ገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበር ይታወሳል። የሦስቱ አገራት የውጭ ጉዳይ ሚኒስቴሮች ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ከሚኒስትሮቹ ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመለክቱ ዘገባዎች ተሰምተዋል። አማካሪው ግን በኤክስ ገጻቸው ላይ በሰጡት ምላሽ ዘገባዎቹን ሐሰተኛና አሳሳች በማለት የአሜሪካን ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋል ሲሉ ምላሽ ሰጥተዋል። ዘገባዎቹ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህም ትክክል ያልሆነና አላስፈላጊ ማጋጋል ነው በማለት ወቅሰዋል። አክለውም ከኢትዮጵያና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጣና ከሚገኙ ሁሉም አገራት ጋር በጋራ ጉዳዮች ላይ እንደምትሰራም ተናግረዋል። በዚህም ከአንድ የቀጣናው አገር ጋር የሚደረግ ግንኙነት ከሌላው አገር ጋር መቃረን ማለት እንዳልሆነ አጽንኦት ሰጥተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማኅበራዊ ሚዲያ ላይ ከ2 ሳምንታት በኋላም በድጋሚ ጽፈዋል። በዚህም አሜሪካ አንድ የአፍሪካ ቀንድ አገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ምስጢራዊ ስምምነት ለመድረስ እየሞከረች ነው መባሉን አስተባብለዋል። አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጣናው አገር ላይ እንደማታሴር ከመግለጽ ባለፈ አማካሪው ከኤርትራ ጋር ድርድር እያደረገች ነው ወይም ምስጢራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው ሲሉ አስፍረዋል። ማሱድ ቡሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጣናው አገር የተባለው ማን እንደሆነ በስም ሳይጠቅሱ አልፈዋል። ፖሊስ ሁለቱን የኢሃፓ ፖለቲከኞችና አንድ የፓርቲውን ጠበቃ በሽብር ወንጀል መጠርጠሩን ገለጸ። 3ቱ ተጠርጣሪዎች በጸጥታ ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም ተንቀሳቅሰዋል ሲል ፖሊስ አመልክቷል። ከትናንት በስቲያ ሰኞ ዕለት በፖሊስ ቁጥጥር ስር የዋሉት የኢሃፓ ፖለቲከኞች አበባ አካሉና ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ ዛሬ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ቀርበዋል። ተጠርጣሪዎቹ ስልጣንን በኃይል ለመያዝ በማሰብ ከህወሓት ጽምዶ ተብሎ ከሚጠራው ኃይልና በስም ያልተጠቀሱ ሌሎች ጸረ ሰላም ኃይሎች ጋር ተቀናጅተው ሲንቀሳቀሱ እንደነበር ፖሊስ አመልክቷል። ሌሎችንም ውንጀላዎች አቅርበውባቸዋል። ተጠርጣሪዎቹ በበኩላቸው ውንጀላውን ተቃውመው አስተባብለዋል። የችሎቱን ውሎ በተመለከተ ከተጠርጣሪዎቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ ለቢቢሲ ማብራሪያ ሰጥተዋል። አንደኛ ይስሐቅ ወልዳይ ሀጎስ፣ ሁለተኛ አበራ ንጉስ፣ ሶስተኛ አበባ አካሉ በተመለከተ በቁጥጥር ስር ከዋሉ በኋላ ዛሬ ጠዋት ነው አብረናቸው የቀረብ ነው። ፖሊስም የጊዜ ቀጠሮ መጠየቂያ ይዞ ቀርቧል። የጊዜ ቀጠሮ መጠየቂያውም እንግዲህ ከሱ የሚለው የተጠረጠሩበት ሽብር ፈጠራ ነው። በለቱም ፖሊስ ቅሬታውን በማሰማት ተጨማሪ 14 ቀን ነው የጠየቀው። ዋናውም የክሱ ይዘት መንግስትን በኃይል ለማስወገድ በተለያዩ ሚዲያዎች የሐሰት ፕሮፓጋንዳ በማሰራጨት ህዝብና መንግስትን ለማጋጨት ህገ መንግስታዊና ህገ መንግስታዊ ስርዓት ለመናድ በማለት ጠቅለል ብሎ ሲታይ ነው። በውስጡ ብዙ አለው። ይህንን በተመለከተ ነው ለችሎቱ ያስረዳው። በእኛ በኩል
እነዚህ ተጠርጣሪዎች ሁለቱ የኢህአፓ አባል በሰላማዊ መንገድ ሲንቀሳቀሱ የነበሩ ያደረጉትም ንግግር ሀሳብን የመግለጽ ህገ መንግስታዊ መብታቸውን ተጠቅመው እንደሆነ ያደረጉት በሚል እና የተለያዩ ምክንያቶችን አንስተናል። በተጠርጣሪዎችን በኩል አቶ አበበ አካሉ እኔ ልጅ አለኝ፣ ስለዚህ ሀገሬን እንድትድን ሀገሬ ሰላም እንድትሆን እንጂ የምፈልገው መንግስት ላይ አመፅ አስነስቼ ሀገሪቱ እንድትበጠበጥ አልፈልግም። እንዲሁም ይሳቅም ያው ፖለቲካ አባል ላይ በሰላም መንገድ ሲንቀሳቀስ የነበረ ነው፣ ምርጫ መሳተፍ ያለው በሚል የተለያዩ እነሱም ተጨማሪ ሰጥተው ችሎቱም አንዳንድ ጥያቄ ከጠየቀ በኋላ ተጨማሪ 14 ቀን ያስፈልጋል አያስፈልግም፣ ዋስትና ወይስ ሊፈቀድ ይገባል አይገባ የሚለው ለ8 ሰዓት ነበር የቀጠረን። 9 ሰዓት ላይ ችሎት ገባን። በመጀመሪያ እኛ ያቀረብነው የተጠረጠሩበት ጉዳይ ሽብር አይደለም፣ የሽብር ክስን ኤሌመንቶችን አያሟላም በሚል መጀመሪያ ተከራክረን ነበረ። ከሰዓትም ፍርድ ቤቱ አሁን ፖሊስ ጠረጠርኳቸው ብሎ ያለውን የዚህ የሀሰተኛ ፕሮፓጋንዳ የተለያዩ ሚዲያዎች ላይ ያደርጉትን የሀሰተኛ ፕሮፓጋንዳ በተመለከተ የሽብር ኤሌመንት አለው ወይስ የለውም፣ የተጠረጠሩበት ወንጀል ሽብር ነው አይደለም የሚለውን እነሱ ያደርጉትን ንግግር ማየት ያስፈልገናል፣ መስማት ያስፈልገናል። ስለዚህ ፖሊስ ነገ እነሱ ያደረጉትን ንግግር የተለያዩ ሚዲያዎች ላይ ያደረጉትን ንግግር የሽብር ኤሌመንት አለው ወይስ የለውም የሚለውን ለማየት በማለት ለነገ ያንን እንዲያቀርብ ፖሊስ ፍርድ ቤቱ ያንን ካየ በኋላ ከሰማ በኋላ የሽብር ኤሌመንት አለው ወይስ የለውም፣ ዋስትና ሊፈቀድ ይገባል ወይስ አይገባም፣ ፖሊስ የጠየቀው 14 ቀን ተጨማሪ ያስፈልጋል አያስፈልግም የሚለውን ለመበየን ለአርብ ተቀጥሯል። ኦኬ፣ ነገ ፖሊስ ካቀረበ በኋላ አርብ ዕለት ብይን ለመስጠት ማለት ነው። ለመስጠት ምናልባት ግን ከቀረቡባቸው ውንጀላዎች መካከል እንደዚህ በሚዲያዎች አደረጉት ከተባለው ንግግር ባለፈ በተግባር ደረጃ አድርገዋል ተብሎ የቀረበ ነገር አለ? በተግባር ደረጃ ያው ገና እንቅስቃሴ በመንቀሳቀስ አባላትን በመመልመል ምናምን የሚላል በማደራጀት የሚላል። ስለዚህ አባላትን በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ምናምን የሚል ነገር አለ። ይሄን ለማድረግ ተዘጋጅተዋል የሚል እንትን ያለ ግን ዋናው የክሱ ጭብጥ ግን ዋናው ፖሊስም አትኩሮት የሰጠው ፍርድ ቤቱም አትኩሮት የሰጠው የሀሰተኛ ፕሮፓጋንዳ በማሰራጨት ህዝበ መንግስት ላይ ለማጋጨት ቀን ከሌት እየሰሩ የሚለውን ችሎቱም ያደረጉት ንግግር እውነት ህዝብ መንግስት ለማጋጨት የሚያስብልና ሽብር ነው ለማለት ይቻላል አይቻልም የሚለውን ነገር ነው ዋና አንኳር ብለው እንደ ጭብጥ የያዙትና በነገው ዕለት እሱን ለመስማት የቀጠሩት። ኦኬ፣ አሁን ሶስቱም እዛው ፌዴራል ፖሊስ ወንጀል ምርመራ ቢሮ ነው ያሉት? እዛ ነው የተመለሱት፣ እዛው ነው ያሉት እስከ ዓርብ ድረስ እንግዲህ እስከ ብይን እስከሚሰጥ ድረስ። ኦኬ፣ ምናልባት ከተያዙበት ጊዜ ጀምሮ ደረሰብን ያሉት የሰብአዊ መብት ጥሰት ይኖር ይሆን? ምንም ነገር የለም። በችሎት እነሱ ከሰብአዊ መብት ጥሰት አያያዝ ጋር ምንም የተናገሩት ነገር የለም። ግን ችሎቱ ዋስትና እንዲፈቅድላቸው ግን የቤተሰብ ሁኔታቸውን ገልጸዋል። አበበ አካሉ ያው በስኳር በሽታና የደም ከፍተኛ የሆነ ደም ብዛት ስላለብኝ ያደረጉትም ነገርም ወንጀልም የሚያስበላ ስላልሆነ ዋስትና እንዲፈቀድልኝ ከሚል ውጭ ምንም አይነት ሰብአዊ ጥሰት የደረሰባቸው ስለመሆኑ ለችሎቱ ምንም ያሉት ነገር የለም። አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ከፊል ራስ ገዝ በሆነችው በፑንትላንድ ግዛት ኃይሎችና በሶማሊያ መንግስት ጦር መካከል ከፍተኛ ውጊያ መቀስቀሱ ተገለጸ። ውጊያው በቅርብ ዓመታት ውስጥ ከተከሰቱት የከፋው ነው ተብሏል። በምስራቃዊ የሶማሊያ አካባቢ ዛሬ በተቀሰቀሰው ግጭት ሁለቱም ወገኖች ከባድ መሳሪያ መጠቀማቸውን የዓይን እማኞችና ምንጮች ተናግረዋል። ኢራን የሆርሙዝ ወሽመጥን በቅርቡ ካልከፈተች በጣም ከባድ ጥቃት ይደርስባታል ሲሉ ትራምፕ አስጠነቀቁ። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመጣበት በአሁኑ ወቅት የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽ አሳይቷል። በተያያዘ አሜሪካ ከኢራን ጋር በምታደርገው ጦርነት ረዥም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳይሎቿን ሙሉ በሙሉ ማለት በሚቻል ደረጃ መጠቀሟን ሁለት ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። የየመን ሆቲዎች በቀይ ባህር ላይ የሳውዲ ነዳጅ ጫኝ መርከብ በባሊስቲክ ሚሳይል መምታታቸውን ገለጹ። ጥቃቱ ሀውቲ በሳውዲ አረቢያ ላይ የጣለው የባህር ላይ እገዳ አካል መሆኑንና ሚሳይሎቹ መርከቧን በትክክል መምታታቸውን ቃል አቀባዩ ገልጸዋል። ሳውዲ ስለ ጥቃቱ ያለችው ነገር የለም። ሜክሲካዊው ቲክቶከር በቀጥታ ስርጭት ላይ ሳለ በጥይት ተገደለ። ከግማሽ ሚሊዮን በላይ ተከታዮች ያሉት ተጽዕኖ ፈጣሪው ሴዛር ማክሰኞ ዕለት በሰሜን ሜክሲኮ በሚገኝ ሬስቶራንት ውስጥ በቲክቶክ ቀጥታ ስርጭት እያስተላለፈ ሳለ በተተኮሰበት ጥይት ነው የተገደለው። ፖሊስ ስለ ጉዳዩ ምርመራ እያደረገ ነው።
ከ2 ዓመት በፊት በመቀሌ በአሰቃቂ ሁኔታ ተገድላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ይፍታህ ተፈርዶባቸው የነበሩ 2 ፍርደኞች በነጻ እንዲሰናበቱ ተወሰነ። ውሳኔው በመብት ተሟጋቾች ዘንድ ቁጣን ቀስቅሷል። የመቀሌ መካከለኛ ደረጃ ፍርድ ቤት ዛሬ ባስቻለው ችሎት 2 ፍርደኞች ማለትም ያሬድ ገብረስላሴና አንገሶም ኃይለማርያም በነጻ እንዲሰናበቱ የሆነው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት መጥፋቱን ተከትሎ መሆኑን የቤተሰብ አባላት ለቢቢሲ ተናግረዋል። ይህ ወሳኝ የተባለ ዲጂታል የሰነድ ማስረጃ ሀፍቱ የተባለው ፍርደኛ ይዞት ከነበረ ሲም ካርድ ጋር የተያያዘ መሆኑም ተጠቅሷል። የመቀሌ ከተማ ነዋሪዋ ዘውዱ ሀፍቱ ነሐሴ 13 2015 ዓ.ም የአሸንዳ በዓል ለመታደም ተዘጋጅታ እንዲሁም ጓደኛዋን ልደት ለማክበር ከቤት በወጣችበት ነበር አዲ ሀውሲ ተብሎ በሚጠራው አካባቢ ምሽት ላይ ተገድላ አስከሬኗ በመኪና ተጎትቶ መንገድ ላይ ተጥሎ የተገኘችው። ይህ አሰቃቂ ግድያ ለቤተሰቦቿ መሪር ሐዘንን ከማስከተሉ ባሻገር በመቀሌ ከተማ ነዋሪዎች ዘንድ ድንጋጤን ፈጥሮ ቆይቷል። የሟች አባትም በመሪር ሐዘን ሕይወታቸው ማለፉን የሟች ቤተሰቦች ከዚህ ቀደም ለቢቢሲ ተናግረው ነበር። አባቷ በጥበቃነት ተቀጥረው እናቷ ደግሞ ጠላ ጠምቀው እየሸጡ እንዳሳደጓቸውና ቤተሰቡ በዘውዱ ሞት ከፍተኛ ሐዘን ውስጥ መውደቁን የሟች ታናሽ እህት ብርቱካን ሀፍቱ ለቢቢሲ ተናግራለች። የዘውዱ ሀፍቱ የፍርድ ሂደት በብዙ መደነቃቀፎች የተሞላና ዘለግ ያለ ጊዜን የወሰደ እንደነበርም መዘገባችን ይታወሳል። ላይን ጽጋብ የዛሬውን ውሳኔ በተመለከተ የሟች ታናሽ እህት የሆነችውን ብርቱካን ሀፍቱን አነጋግራለች። ይከላከሉ አይከላከሉ ለሚል ቀጠሮ ነበረ። ስለ ሞባይሉ የሚያስረዳ ኮሚሽን ፖሊሲ ይምጣ ተብሎ ነበርና የዛሬው በፊት ቀጠሮ ከዛ መጥተው ሲያስረዳ ለሚቀጥለው ይከራከሩ አይከራከሩ ለሚለው ፍርድ ለመስጠት ብሎ ነበር የቀጠሩ። አሁን ደግሞ ይሄን ቀርቶ ጭራሽ የሚያስጠረጥር ነገር የላቸውም ነፃ ነው ያለባቸው ብሎ በነፃ እንዲወጡ ወስነው። ተከሳሾች ይግባኝ ስላሉ ነው እንደገና ጉዳይ ወደ ፍርድ ቤት ያመራው? አዎ ተከሳሾች ይግባኝ ሲሉ መጀመሪያ ወደ ክልል ፍርድ ቤት ነበር ይግባኝ ያለው። ከዛ ክልል ፍርድ ቤት ደግሞ መዝገቡን አይቶ የተፈረደውን ፍርድ ትክክል ነው ብሎ ነው የፈረደው። ከዛ ተመልሰው ደግሞ ወደ ሰበር ችሎት ነበር ይግባኝ ያለው። እዛ ይግባኝ ሲሉ በነጥብ ወደ ዘዋ ፍርድ ቤት ይመለስ ብሎ ወደ ዘዋ ፍርድ ቤት መለሰውና አሁን ደግሞ ዘዋ ፍርድ ቤት ነው ነፃ ያላቸው። ቀደም ብለሽ የሞባይል ጉዳይ አንስተሽልኝ ነበረ። ምንድነው ሞባይሉ? እስኪ ለአድማጮቻችን ግልጽ አድርጌልኝ ብርቱካን። ሞባይሏን የተገኘው በደህንነት ምርመራ ነው። ስልክ ቁጥሯን ወደ አዲስ አበባ ተልኮ ኮዱን በዛ ስልክ ቁጥር ወጥቶ ከዛ በኋላ ከሷ በኋላ የማ እንደገባ ሲም ካርድ የሚያሳይ ዝርዝር ነው ከአዲስ አበባ የተላከው። ከነ ስልክ ቁጥሩ ከነ ፎቶ ነው የወጣው እና ከዛ ዘውዱ 2015 ቀን 13 12ኛ ወር ከዛ ድረስ እሷ ይዛ እንደነበረች 16 ዕለት ደግሞ አንገሶም ገብረስላሴ ይዟት እንደነበረ እስከ መስከረም 8 ይላል። አንገሶም ገብረስላሴና ያሬድ በእነሱ ውስጥ ነበር። ከዛ ከነሱ ወጥቶ ደግሞ ወደ ሌላ ሰው ሄደ። የእነሱ ዝርዝር አለ። ከዛ በመጨረሻ ደጀን የሚለውን ሰው ዳንትን ፈልገው በመቀሌ ውስጥ ማለት ነው ጂፒኤስ ነው የሚባለው ጂፒኤስ። አዎ በዛ ፈልገው ደጀን ከሚባል ሰው እንደተያዘ ቆፎ ነው ዝርዝሩ እንትን የሚለው። ይህንን ማስረጃ የተገኘው ከመረጃና ደህንነት ከፌዴራል ቢሮ ነው። አዎ አሁን ምን ተፈጠረ? ምን ስለተፈጠረ ነው ውሳኔው እንዲቀለበስ የሆነው? አዎ አሁን ምን ተፈጠረ መሰለሽ? ኦሪጂናል የለምና ኦሪጂናል ከአዲስ አበባ ይምጣ ነው መጀመሪያ። ኦሪጂናል ከአዲስ አበባ ይምጣ ሲሉ ሰዎች ደግሞ መጥቶ ማስረዳት አለባቸው ከአዲስ አበባ ነው። ከዛ ከአዲስ አበባ ባለው ሁኔታ መሰረት ወደዚህ መምጣት አይችሉም ሲባል ከዛ ፍርድ ቤት ምን አለ? እሺ በቃ በመቀሌ ኮሚሽን ፖሊስ መጥቶ ሊያስረዳ የሚችል ባለሙያ ካለ መጥቶ ያስረዳል። ከዛ ኮማንደር መጥቶ አስረዱና በጣም ጥያቄ ነበረው። በጣም ግራ ገብቷቸው ነበር። በጣም ዳኞቹ በጣም ጥያቄ ያበዙ ነበር። ራሽ እኮ የሆነ ሞባይል እኮ ካስቀረባችሁት ማስረጃ ጋር አይኮድ አይገናኝም አለ ዳኛው። ከዛ ኮማንደርም እኔ ከኔ በኋላ ተቀይሮ ሊሆን ይችላል ምናምን አሉ። እኔም እንደዛ ነው ጥርጣሬ። እንዴት ከአዲስ አበባ በደንብ ተጣርቶ መጥቶ አሁን ፍርድ ተፈርዶ ከዓመት በኋላ አይኮድ የሚቀየርበት ምክንያት ምንም ሊኖር አይችልም። ወይም ቆፎ ተቀይረዋል ወይ የሆነ ነገር ተሰርተዋል። የቀድሞ ውሳኔ እንዲተላለፍ የተደረገበት ማስረጃ ተቀይሯል ነው ጠፍቷል ነው ኮዱ አንድ አይነት አይደለም ነው ምንድን ነው ያሉት? በትክክል ዳኞቹ አንድ አይነት አይደለም ሲል ሰምቻለሁ። ዳኞቹ ራሳቸው
ቆፎውን ፖክቶ አይቶታል። እንዴት እንደበራን ያለቀን 3 ዓመት ነው የተቀመጠው ሞባይሉ። ከዛ ኮማንደር ደግሞ ተቀይሮ ሊሆን ይችላል ቆፎውን ብሎ ተናገረ። ፋይል ጠፍቷልም ሲባል ነበር። ምን አይነት ፋይል ነው የጠፋው? ስለ ሞባይሉ የሚያሳየው ነው የሚሉት። ከየት ነበር የጠፋው? የት ነበር ፋይሉ? ፋይሉ እንዴት ጠፋ ብለን ስንጠይቅ ይግባኝ ብለው ከክልል ፍርድ ቤት ሲወጣ ከክልል ፍርድ ቤት ነው የጠፋ ነው ያሉት። ነው እንዴት እንደጠፋ አሁን እኛ አናውቅም። እኛ እነሱን አመን ነው እንትን የምንለው ስጋምን ነው የምንቀሳቀሰው እንጂ ሌላ ኃይል የለም። ውሳኔው ተቀልብሶ የተሰጠውን ፍርድ ተቀልብሶ ፍርድ የተላለፈባቸው ግለሰቦች በነጻ እንዲፈቱ ውሳኔ ተላልፏል። ይህ ለእናንተ ምን ማለት ነው? በቤተሰብ በጣም ከባድ ጫና ነው ያለው። ለኛ ሁለተኛ ሀዘን ሁለተኛ ሞት ነው። አዲስ ሀዘን ነው የሆነብን። ለኛ እዚህ ለምንቀር እንጂ ለሷ ምንም እንትን የሚልላት ነገር የለም። ለኛ ለምንቀረው ትንሽ እረፍት የአእምሮ እረፍት አግኝተን ነበር። አሁን ደግሞ ተመልሶ ነጻ ነው ሲባል ቤተሰቡ ሁለተኛ ሀዘን ነው ዛሬ የዋልነው። በጣም ነው የሚያስጠላው። ስናለቅስ እንደ አዲስ ሀዘን ስናለቅስ ነው ያለውና በጣም ነው የሚያስጠላው። ስቃይዋ እኔ ራሴ ሁሉ ሳስበው የዛኔ ስትሰቃይም ስትሲቦታት ምን አይነት ስቃይ ተሰምቷት ሆን እያልኩኝ ጊዜ አእምሮዬ ላይ ይመጣል። አገዳደልም እንደ ሰው አይደለም፣ እንደ ቆሻሻ ነው የቀረው። አሁን ደግሞ ነጻ ሲሏት ደግሞ በጣም ከባድ ነው በጣም። የቀድሞው የኢትዮጵያ አየር መንገድ መሪ ተወልደ ገብረ ማርያም የኤር ኢንዲያ ዋና ስራ አስፈጻሚ ሆነው ተሾሙ። ሙሉጌታ በላይ የኢትዮጵያ አየር መንገድን ከ10 ዓመታት በላይ የመሩትና አየር መንገዱን ከአፍሪካ ግዙፍ እንዲሁም ቀዳሚው በማድረግ አሁን ከደረሰበት ደረጃ ላይ በማድረስ ቁልፍ ሚና የነበራቸው ተወልደ የኢትዮጵያ አየር መንገድ ያካሄደውን የባለብዙ ሚሊዮን ዶላር ማስፋፋትና ባለብዙ አውሮፕላኖች ባለቤት እንዲሆን ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረ ማርያም በኢትዮጵያ አየር መንገድ ስኬት ላይ ብቻ ሳይሆን ፈተናዎች በገጠሙት ጊዜ ተቋሙ ተግዳሮቶችን ተቋቁሞ በስኬት እንዲያልፍ አድርገዋል። በተለይም በአየር መንገዱ ታሪክ ውስጥ ከባድ ከነበሩት የኮሮና ቫይረስ ወረርሽኝ ወቅት በርካታ አየር መንገዶች ለኪሳራና ከስራ ውጪ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ትርፋማ ለመሆን አስችለውታል። በኢትዮጵያ አየር መንገድ ውስጥ ከ20 ዓመታት በላይ በተለያዩ ኃላፊነቶች ላይ የሰሩት አቶ ተወልደ ገብረ ማርያም የአየር መንገዱ ዋና ስራ አስፈጻሚ የሆኑት በጥር 2003 ዓ.ም